ስለዚህ ሰው አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንግዲያስ አንድ አካል ናቸው እንጂ ሁለት አይደሉም። እንግዲህ እግዚአብሔር አንድ ያደረገውን ሰው አይለየውም። የማርቆስ ወንጌል ምዕራፍ 10 ከቁጥር 7 እስከ 9። ወእምአኮ ከመ ወሬዛ ኃየል ወእምአኮ ከመ ወሬዛ ኃየል ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ትወድሶ ምራት እንዘ ትብል ትወድሶ ምራት ሰርጉ የዶኪማስ ነው፣ በረከት ያለበት የድንግል ማርያም ምልጃ የታየበት ኢየሱስ ክርስቶስ ታምር የሰራበት ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ለአብርሃም ለሳራ ይስሐቅን የሰጣቸው ለሙሽሪት ሙሽራው ለድካም ዋጋቸው እግዚአብሔር በፈቃዱ መልካም ፍሬን ይስጣቸው። ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ሰው እናት አባቱን ከእንግዲህ ተዋል ከሚስቱ ጋር ተባብሮ አንድ አካል ይሆናል ሲል በቅዱስ ወንጌሉ ጌታ አስተምሮናል። ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ሙሽሪት ሙሽራው እንኳን ደስ ያላችሁ የአብርሃም የሳራ ይሁን ጋብቻችሁ እስከ መጨረሻው እግዚአብሔር ያጽናችሁ። ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ትወድሶ ምራት እንዘ ትብል ትወድሶ ምራት እንዘ ወእምአኮ ከመ ወሬ
ትብልት ተወድሶ መራት እንዘ ትብልት ተወድሶ መራት